ያለፈውን ትምህርት ወር ደግሞ ከዚህ በፊት የነበረውን ትምህርት ሪያፈር ማድረግ ነው። ችግር ሲነሳ፣ ኑፋቄ ሲነሳ፣ አደገኛ የሆኑ ነገሮች ሲነሱ እነዛን ትምህርቶች ኦሬዲ እንትን ማድረግ ነው። ይቅርታ እንዴ። እሺ እነዛን ትምህርቶች አፈር ማድረግ ነው። ወይም ደግሞ በፊት የነበሩ ትምህርቶች ጥቃት ሲደርስባቸው እነዛን ትምህርቶች ከጥቃት የመጠበቅ ጉዳይ ነው የክሪድ የጤናማ ክሪዶች ጉዳይ እንጂ ብድግ ብለን አዲስ ትምህርት የምንገነባበት አይደለም። ስለዚህ ከእውነተኛ አምላክ የተገኘ እውነተኛ አምላክ ብሎ ሲያስቀምጥ ኦኬ፣ እንደዚሁም ደግሞ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ብሎ ሲያስቀምጥ ይሄንን እያስቀመጠ ያለው አንደኛ ቢብሊካል ቤስ ስላለው ኒቂያን ራሱን የምንቀበለው ቢብሊካል ቤስ ስላለው ይሄ መጀመሪያው ነገር ነው። ሁለተኛው ነገር ደግሞ ኒቂያ ራሱ ላይ የተቀመጡ ፎርሙሌሽኖች ደግሞ ቃል በቃል መጽሐፍ ቅዱስ ላይ መቀመጥ አለባቸው አንልም። ሌሎች ክሪዶች ላይ የተቀመጡ ፎርሙሌሽኖች ቃል በቃል መጽሐፍ ቅዱስ ላይ መቀመጥ አለባቸው አንልም። የተቀመጡት ፎርሙሌሽኖች ግን በቀጥታ ነገረ ክርስቶስን ትምህርተ እግዚአብሔርን ምን ያህል ገልጠዋል ወይም ደግሞ ምን ያህል ጆፓርዳይዝድ እንዳይሆን ፕሮቴክት እያደረጉት ነው። ሃይፖስታቲክ ዩኒየን የምንቀበለው ሃይፖስታቲክ ዩኒየን የሚል ቃል መጽሐፍ ቅዱስ ላይ ስላገኘን አይደለም። ልክ እንደዛ ማለት ነው። ኦኬ። ስለዚህ እንደው እንትን ስታደርጉ አንዳንድ እንደዚህ ካውንስሎች ላይ ምናምን ያሉ ነገሮች ስታገኙ ከብርሃን የተገኘ ብርሃን ይላል፣ ከእውነተኛ አምላክ የተገኘ አምላክ ይላል እና እንደዚህ የሚል ነገር መጽሐፍ ቅዱስ ላይ አለ ወይስ የለም ሲባል ሲምፕሊ ይሄ ኤግዛክት ወርድ ፋላሲ ሰርተን አይደለም መሆን ያለበት ማለት ነው። ሶ ይሄንን መክፈት ያስፈልገኝ ምክንያት አሁን ከላይቭ እንደወጣው እኔ ብዙ ጊዜ እንደዛ ሳልባባ ከወጣው ቤት አልከፍትም ታውቃላችሁ። ግን ደግሞ ይሄንን መክፈት ያስፈልገኝ አሁን እንደነዚህ አይነት አደገኛ የሆኑ ትምህርቶች እንደዚህ አይነት በጣም ሲምፕሊ የኑፋቄ ሽታ ያላቸው ኑፋቄ ሽታ ሳይሆን ይሄ ተዘፍቆበታል፣ ኑፋቄውን ተዘፍቆበታል ነበር። እንደዚህ አይነት ትምህርቶች ግን በቀጥታ የኛ አይደሉም መባል አለባቸውና ነው። ስለዚህ ኢየሱስ ክርስቶስ ከአብ የተገኘ አይደለም፣ በቃ ቢጋትን አይደለም፣ ከአብ የተወለደ አይደለም፣ ኢየሱስ ክርስቶስ ከፍጥረት በፊት ከአብ የተወለደ አይደለም የሚል ትምህርት ከያዛችሁ ሲምፕሊ በቃ መናፍቃን ናችሁ፣ ወይ ሶሻል ትሪኒታሪያን ናችሁ፣ ወይም ደግሞ ሌላ የሆነ የራሳችሁ ኑፋቄ ሰርታችኋል። በአዳዲስ ኑፋቄ መፈብረቅ ቀላል ነው፣ እውነተኛውን ትምህርት ይዞ መቀጠል ነው ከባድ። ስለዚህ የሆነ እንትን ውስጥ ናችሁ፣ የሆነ ችግር ውስጥ ገብታችኋል ብቻ ማለት ነው። ስለዚህ ኢየሱስ ክርስቶስ ከአብ ከዘላለም ልጁ ነው፣ የባህሪ ልጁ ነው ካልን እንደዛ ስለሆነ መጽሐፍ ቅዱስ ላይ እንደዛ የምንልበት ፖይንት አለን። መጽሐፍ ቅዱስ ላይ እንደዛ የምንልበት ክፍል አለ ወይ? እንደዛ የምንልበት ቦታ አለ? ኧረ በደንብ አለ፣ በደንብ አለ። ከአብ ወጥቼ መጥቻለሁ የሚለውን እንትን አድርገውታል። ሲምፕሊ ግን የመጀመሪያው ነገር የኢየሱስ ክርስቶስ ልጅነት ከአብ እኩል የሚያደርገው መሆኑን ካየን ኢየሱስ የአብ የባህሪ ልጁ ነው እንላለን። የባህሪ ልጅ ከሆነ ልጅ ያልሆነበት ጊዜ የለም፣ አባትም አባት ያልሆነበት ጊዜ የለም። አባትነትና ልጅነት ሃይፖስታቲክ ፈንክሽን ከሆነ የሃይፖስታቲክ ፈንክሽን ከኢሴንሻል ከሆነው ኔቸር የማይነጠል ግን ደግሞ ዲስቲንክት የሆነ ጉዳይ ከሆነ ሲምፕሊ ልጅነቱም ራሱ ከዘላለም ነው የሚሆነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ማየት እንችላለን። ምክንያቱም ራሱን ከእግዚአብሔር እኩል አድርጎ እግዚአብሔር አባቴ ነው ይል ነበር። ኢየሱስ ራሱን ከእግዚአብሔር እኩል የሚያደርግበት ክሌሙ ምንድነው ካላችሁ እሱ ራሱን የእግዚአብሔር ልጅ ብሎ ይጠራል። ስለዚህማ ራሱን የእግዚአብሔር ልጅ ብሎ ከጠራ ያ ክሌሙ እሱን ከአባቱ እኩል የሚያደርገው። ስለዚህ አባትና ልጅነቱ ኦሬዲ እነሱን በአካል የተለዩ የሚያደርጋቸው ሃይፖስታቲክ የሆነው ፈንክሽናቸው ቢሆንም ለዛውም ደግሞ እሱም ደግሞ በምንድን ነው እንትን ውስጥ ማለት ነው፣ በኢማነንት ትሪኒቲ ውስጥ ማለት ነው። በኢማነንት ትሪኒቲ ውስጥ ወይም ደግሞ በውስጣዊ ግብር ውስጥ ማለት ነው። በዛ ውስጥ ኢየሱስ አብን አባቴ ብሎ ሲጠራ ከአባቱ እኩል የሚያደርገው ከአብ እኩል የሚያደርገው ኢሴንስ የሚያደርገው ከሆነ ሲምፕሊ አባትና ልጅነት ዘላለማዊ ነው። ስለዚህ አባትና ልጅነት ዘላለማዊ ከሆነ ከአብ የተገኘ ወይም ከአብ የተወለደ ስንል እያልን ያለነው ነገር ምንድነው? ከዘላለም ከአብ ስለመገኘቱ እያወራን ምን ማለት ነው? ከዘላለም ከአባት ያንን መለኮታዊ ባህሪ ኮሚኒኬት አድርጎ ይኖራል ጭምር እያለን። ኦኬ። ስለዚህ ከአብ ከዘላለም ተገኝቷል። አዎ። ኢየሱስ የአብ ዘላለማዊ ልጅ ነው። አዎ እኮ ልጅነት ተብሎ ዘላለም እንዴት ይባላል? ልጅነት እኛ የምናውቀው ሰው ወንድና ሴት በኢንተርኮርስ የሚወልዱትን ነው። ኦኬ። እኛ የምናውቀው እሱን ነው። ስለ ልጅነት ስናወራ በስላሴ ውስጥ ያንን ነው እንትን እያደረግን ያለ ነው እያልን አይደለም፣ ክሌም እያደረግን ያለ ነው እያልን አይደለም።
ነገር ግን ያንን ሪሌሽናል የሆነውን አስፔክት እያወራን በአባትና በልጅ መካከል ያለውን ያንን ሃይፖስታቲክ የሆነ ልዩነት እያወራን ያለን ስለ አባትና ልጅነት ስናወራ። ስለዚህ መጽሐፍ ቅዱሳዊ ማስረጃ አለን ወይ? አዎ። ምን? ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ምን ይላል? ከቶም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ይላል። እሺ ቀጥሎስ? ቀጥሎ ግን በገዛ እቅፉ ያለ አንድ ልጁ እሱ ምን አደረገው? ተረከው ብሎ ይናገራል። ስለዚህማ ልጅነቱ ምን አይደለም? ልጅነቱ ቴምፖራል አይደለም። ምንድነው? ኤተርናል ነው። ኦኬ ኤተርናል ያዲካታች እየጻፈ ያየው ስለሆነ ስለዚህ ልጅነቱ ሲምፕሊ እያለ ያለው ነገር እሱ ልጅ አይደለም አላልንም፣ አልተወለደም አላልንም። ትርጉም ሊያመጣ ይችላል። ነገር ግን መገኘትን መወለድን ግን የሚያሳይ ነው። አፒር ማድረግን በውልደት አፒር ማድረግ በመገኘት አፒር ማድረግን የሚያሳይ ነው። ስለዚህ እሱን ስናይ ምንድነው የምናየው? ማርክ ሙር የሚባል ሰው አለ። የክርስቶስ ሕይወት የሚል መጽሐፍ አለው። ከክብር እስከ ገሊላ፣ ከገሊላ እስከ ክብር ለፕሮቴስታንቶቹ ማለት ነው። እዛ ላይ ይሄን በደንብ ያስቀምጠዋል። አብ እንደ ኢየሱስ ያለ ሌላ ልጅ የለውም ማለት ነው። የአብ አይነት ዝርያ ያለው የአብ አይነት ዘር ያለው በሰውኛ ቋንቋ ማለት ነው ወልድ ብቻ ነው እያልን ከወልድ በስተቀር አብን ቁጭ የሆነ አብን ራሱን የሚመስል ልጅ የለውም ከወልድ በስተቀር ከኢየሱስ በስተቀር እንደዛ አይነት ልጅ የለውም ማለት ነው። ግን ይሄ ሞኖጌኒስ የሚለው ከምን ጋር መጥቷል? ቴዎስ ከሚል ሌላ ናውን ጋር መጥቷል። ኦኬ ያ ደግሞ ምን ያሳያል? ያ ከአብ ጋር አንድ የሆነበት ከአብ ጋር በፍጹም በማይለይ መልኩ አንድ ዝርያ የሆነበት እሱ ኔቸር መለኮትነቱን ምን ያደርጋል? ፕሪዲኬት ያደርጋል። ኦኬ አብና ወልድ አባትና ልጅ ናቸው። ግን ደግሞ ልጅነቱ በኋላ የመጣ ልጅነት ስለሆነ አለ። አሁን ከነሱ የሚለየው ደግሞ እዚህ ጋር ነው። ልጅነቱ ከጊዜ በኋላ የመጣ ልጅነት ስለሆነ አለ። ልጅነቱን እሱ ኦንቶሎጂውን ስለሚያወራ እነሱ በስጋ ሲመጣ ነው ልጅ የተባለው። እሱ ግን ልጅነቱ ራሱ ሲምፕሊ ካብ በኋላ የሚመጣ ስለሆነ ልጅ ከተባለ እየዞረ አሮጊቶችን ይጠይቃል። እና ልጅሽን የወለድሽው ልጅሽ ካንቺ እኩል ነው በእድሜ አይደለም፣ ስትወልጁ አንቺ በእድሜ ትበልጫለሽ። አዎ አብም ከወልድ በእድሜ ይበልጣል። እንደዚህ እያለ ነው የሚያስረዳው፣ እንደዚህ እያለ ነው የሚያብራራው። ኦኬ ልክ በዚህ አይነት መንገድ ነው የሚያብራራው። በቃ ኑፋቄ ሰው እንዲቀበለው የሚያደርገው ለአእምሮ ቀላል ሰው ነው ስለሚመጣ። ስለዚህ ልክ በዛ መንገድ ያብራራ ስለነበረ ምንድነው ፍርሃቱ? አንድ አንግሊካን ስኮላር አለ፣ አርፒሲ ሃንሰን ይባላል። አርፒሲ ሃንሰን አንድ እንትን ያደርጋል። እስቲ ቆይ አሪዮ ሲናገር እናዳምጠው እስቲ። ምንድነው የፈራው? ምንድነው እንትን ያደረገው? ምንድነው እንደዚህ አይነት ነገር እንዲናገር ያደርገው? ወልድ ፍጡር ነው፣ ከአብ በኋላ ነው የተገኘው። ስለዚህ አብ ይበልጠዋልና በመሃላቸው የእድሜ መቀዳደም አለ፣ ጊዜ መቀዳደም አለ። ስለዚህ ወልድ በጊዜ ውስጥ ነው የተፈጠረው የሚለውን ነገር ለምንድን ነው የተናገረው ሲባል በመካከላቸው በአብና በወልድ መካከል በባህሪ አንድ ናቸው ካልን በመለኮት መከፈልን ያመጣል ብሎ በማመኑ ምክንያት ነው። በመለኮት መከፈልን ያመጣል ብሎ ያምናል። ስለዚህ ኢሚዩተብል የሆነው በኋላ ላይ ኢሚዩተብል ሆነ የሚል አይነት ሐሳብም ያመጣል በኔቸር ማለት ነው፣ በራሱ በኢሴንስ ማለት ነው።